ሰላም ጤና ይስጥልኝ እንደምን አላችሁ? ጌታውን ተስፋ ይባላለሁ። ዛሬ ደግሞ የምነግራችሁ ኢንተራክቲቭ ቮይስ ሪስፖንስ ወይንም አይቪአር እየደወላችሁ በድምፅ አገልግሎት የምታገኙባቸው የኢትዮ ቴሌኮም ሰርቪሶችን ነው ማሳያችሁ ማለት ነው። እንደሚከተለው አሳያችኋለሁ። ተከታተሉ። ከፕሌይ ስቶር ላይ ቴሌብርን አውርዳችሁ ሱፐር አፕ ነው። እዛ ላይ ሁሉ ነገር ስላለ አውርዳችሁ ጭናችኋል። የቴሌብር ደንበኛ ናችሁ ብለን እናስብ። ካልሆናችሁ ግን መጀመሪያ ከቴሌ ስቶር ሄዳችሁ የቴሌብር አፕሊኬሽን አውርዳችሁ ጫኑ፣ ቤተሰብ ሁኑ። እናንተ ግን የቴሌብር አገልግሎት ያላችሁ ሰዎች እንደሚከተለው አብራራላችኋለሁ። እዚች ጋር ትመጣላችሁ ማለት ነው። እዚህ መጣችሁ ገና ሎጊን ከማለታችሁ በፊት እዚች ጋር ትመጡና ቴሌ ሀብ የምትላለች ቴሌ ሀብ የምትለዋን ትነካላችሁ። ቴሌ ሀብ ላይ ከነካችሁ በኋላ ሰመሪ የምትፈልጓቸው በጣም ኢትዮ ቴሌኮም የሚሰጣቸው ወሳኝ ነገሮች እዚህ ላይ አሉ ማለት ነው። የመጀመሪያው አይቪአር ነው። ዛሬ ላሳያችሁ የፈለግኩት አይቪአር ነው። አይቪአር ማለት እናንተ ደውላችሁ አገልግሎት የምታገኙበት የምትጠይቁበት ቁጥሮች ናቸው። ለምሳሌ ከቴሌብር ጋር ተያይዞ የትደውላላችሁ 127 ላይ ስደውሉ የኢትዮ ቴሌኮም የቴሌብር ኤጀንቶች ያነሳሉ ማለት ነው። ከኢትዮ ገበታ ጋር ተያይዞ 999 ላይ ትደውላላችሁ። ሲአርቢቲ ከድምፅ ማሳመሪያ ጋር ተያይዞ ደግሞ እንደዚሁ 822 ላይ ትደውላላችሁ ማለት ነው። ሲም ገዝታችሁ አክቲቬት ካልሆነላችሁ ለሲም አክቲቬሽን ደግሞ እንደዚሁ 989 ላይ ትደውላላችሁ ማለት ነው። ከቮይስ ሜል ጋር ሰርቪስ ተያይዞ እንደዚሁ 824 ላይ ትደውላላችሁ። ቀጥሎ የማጂክ ቮይስ ነው። ድምጻችሁን መቀየር ቀጭን ወፍራም ቶኑ ምን አይነት ነው ምናምን እሱን ለማስተካከል ደግሞ 604 ላይ ደውላችሁ ይህን ሰርቪስ ታገኛላችሁ። ሰልፍ ሰርቪስ ደግሞ ለማግኘት 994 ላይ ደውላችሁ ይሄ የተለመደ ብዙዎች የምታውቁት ቁጥር ነው። 994 ማለት ነው። እዛ ላይ የምትፈልጉትን ነገር ሁሉ እየጠየቃችሁ ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ከባላንስ እና ከሂሳብ ነክ ነገሮች ጋር እና ሂሳብ ለመሙላት ጋር ተያይዞ 905 ላይ ደውላችሁ አገልግሎት ማግኘት ትችላላችሁ። የመጨረሻው ደግሞ የሚሆነው 909 ላይ ደውላችሁ ሪቻርጂንግ ኤንድ ኩዌሪው ባላንስ የሚለውን 909 ላይ ደውላችሁ እነኚህን አገልግሎቶች ማግኘት ትችላላችሁ። እንደ ማሳያ እነኚህ አይቪአር እዚህ ጋር ትገባላችሁ። ልክ ስትጫኑት ኦፕን ዊዝ ይላል። ለምን በፎን ነው ወይስ እኔ ሌላ አፕሊኬሽን ስለጫንኩ ነው? ወደ መደወልበት ይመራችኋል ማለት ነው። እንደዚህ ይመጣል። ከዛ እንዲህ ሲመጣላችሁ ቀጥታ በቀላሉ የቴሌብር ሱፐር አፕ ላይ ገብታችሁ የቴሌብር ደንበኛም ትሆናላችሁ። ትራንዛክሽንን በዛው ማድረግ ትችላላችሁ። ደግሞ አጫጭር እንደዚህ በጣም ኑሮ አቅላይ የሆኑ ወደ እናንተ አንድ እርምጃ ቀድመን መተናልና በራችሁ ላይ ጓዳችሁ ድረስ ደርሰናል። እሱን እያወረዳችሁ ብትጠቀሙ ሰክሰስፉል ትሆናላችሁ የሚል እምነት አለን። ማንኛውም ሀሳብና ኮሜንት ካላችሁ ከስራ አስቀምጡልኝ፣ መልስላችኋለሁ። በጣም ነው የማመሰግነው። ታንኪዩ